ስለ መደበኛ የህፃናት ጤና ክትትል እያወራን ነው። ይህ ሁለተኛው ክፍል ነው። ከ1 ዓመት እስከ 3 ዓመት ያሉ ህፃናት ደግሞ በ15ኛ ወራቸው፣ በ18ኛ ወራቸው፣ በ20ኛ ወራቸው፣ በ30 ወር ወይም ደግሞ በ2 ዓመት ከ6 ወር እንዲሁም ደግሞ በ3ኛ ዓመታቸው ላይ መታየት አለባቸው። በዚህ ጊዜ ውስጥ የምናየው የህፃናቱን የስነ ምግብ ሁኔታ፣ የእድገታቸውን ሁኔታ፣ እድገት ስንል ደግሞ የአእምሮ መጎልበት ወይም ደግሞ የአእምሮ እድገታቸውን እንዲሁም ደግሞ ፊዚካሊ የቁመታቸውን ክብደታቸውን ከእድሜያቸው ጋር እንደሚሄድ በአግባቡ መታየት አለበት። ከዚህ በተጨማሪ በ18ኛ ወር እና በ24ኛ ወር ላይ የኦቲዝም ስክሪኒንግ ታይም ስለሆነ ይህ ክትትል እጅግ በጣም አስፈላጊ ነው ማለት ነው። ህፃናት ከ4 ዓመት እስከ 12 ዓመት በሚሆናቸው ጊዜ ደግሞ 4 ዓመት ላይ 5 ዓመት ላይ እንዲሁም ደግሞ ከ6 ዓመት እስከ 12 ዓመት ባሉት ሰዓት ላይ ደግሞ በየአመቱ የጤና ክትትል ሊደረግላቸው ይገባል። በዚህ ጊዜ የምናየው የህፃናቱን የስነ ትምህርት ወይም ደግሞ ለትምህርት ያላቸውን ፍላጎት፣ ለትምህርት ያላቸውን አቀባበል፣ ባህሪያቸውን፣ የስነ ትምህርት አቀባበል እክል ካላቸው ደግሞ የትኛው አይነት የስነ ትምህርት አቀባበል እክል አላቸው እና ምን አድርገን ማሻሻል ወይም ደግሞ ማስተካከል እንችላለን የሚለውን በጊዜ ለማወቅ ይህ ክትትል አስፈላጊ ነው። ከዚህ በተጨማሪ ህፃናት ከ4 እስከ 12 ዓመት ወይም ደግሞ 4፣ 5፣ 6 ዓመት ላይ ባሉበት ጊዜ ትምህርት ቤት ብዙ እክል እንዳይገጥማቸው አይናቸውን በደንብ መታየት አለባቸው። የመስማት ችሎታቸውንም በአግባቡ ሊታዩ ይገባል ማለት ነው።